ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን፣ ይህ ዲፕሎማት ፖድካስት ነው። ዲፕሎማት ፖድካስት በዛሬው ልዩ የበዓል ዝግጅቱ አንድ አንጋፋ ድምፃዊ ይዞ ቀርቧል። እንግዳችን በተለይም ደግሞ ባህላዊ ሙዚቃዎችን በመጫወት ይታወቃል። በቅርቡ ደግሞ አንድ ተወዳጅ ጎንደረኛ ሙዚቃ ሰርቶ ለአድማጭ ተመልካች አቅርቧል። በዚህም እንግዲህ ብዙ ዝናን ያተረፈ ነው። እንግዲህ በዚህ በሙዚቃ ህይወት ውስጥ ወደ 30 እና 40 ዓመት የሚጠጋ ጊዜን አሳልፏል። ነገር ግን በተለያዩ ምክንያት እስካሁን ድረስ አልበሙን ለማሳተም አልቻለም ነበረ። አሁን ላይ እንግዲህ የተለያዩ ስራዎችን እየሰራ ይገኛል። ከባህል እንደዚሁም ዘመናዊ ሙዚቃዎችን ከመጫወቱ ባለፈ ደግሞ የሰርግ ሙዚቃዎችን በመጫወት ይታወቃልና ከሱ ጋር ቆይታ የምናደርግ ይሆናል። ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ እንላለን ከወዲሁ። ወደ እንግዳችን ሸጎ በለው በለው ሎምዬ በለው 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 ሎምዬ በለው 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 ሎምዬ የታይ ማይናማ ነይማ ነይማ ሸጎ በለው በለው ሎምዬ የምቶኝ ደብደቦይ ሎምዬ የቆኝ እንደራቻ ሎምዬ ሸግዬን አልተውም ሎምዬ በዱላ ፈራቻ ሎምዬ የሸበላይናማ ነይማ ነይማ ነው። እንግዲህ እንግዳችን የዛሬው እንግዳችን እንደዚህ ይመስላል። እስኪ ራስህን አስተዋውቅልን። እሺ፣ እኔ ድምፃዊ ቦጋለ ጨቡድ እባላለሁ። ከዚህ በፊት በሙዚቃ ህይወት ብዙ ዓመት አገልግያለሁ። ከነ ታደሰ አለሙ እና አንዱ ዓለም ለማ እነ መሐመድ አቦል እነ ይመኑ መንግስቴ ጋር አብሬ የቆየሁ ሙዚቀኛ ነኝ። አሁን ባልታወቀ ምክንያት እንደዚሁ ከሙዚቃ ርቄ አሁን ደግሞ ለኢትዮጵያ ሕዝብ ጥሩ ስራዎችን እየሰራሁ ለማቅረብ ዝግጁ ነኝ። አንድም ስራ ለቅቄ ያለው ልቤ ገሰገሰ የሚል ስራ። እስኪ አስታውሰን። ልቤ ገሰገሰ ጎንደር ከአይናሞች ሀገር፣ ልቤ ገሰገሰ ጎንደር ከውቦች ሀገር፣ እንደምነው ጎንደር ዙሪያው ሊማሊሞ ለላበው አብልቶ ለናፈቀው ስሞ እንቆጣጣሽ ብለሽ ስትማጭ ቤታችን ትዝ አይልሽም ወይ ያልጅነታችን? ክረምቱም አለቀ ደረሰ እንቁጣጣሽ አንቺ የጎንደር ልጅ መጥቼ እንዳላጣሽ። ክፈችው ልብሽን እኔን ይቀበለኝ ካላንቺ በስተቀር አስተማሚም የለኝ። በጣም ደስ የሚል ሙዚቃ ነው። ቪዲዮም ሰርተለታል፣ ክሊፕ አይደል? አዎ ሰርቼለታለሁ። ዩቲዩብ ላይ ይገኛል። ተመልካቾች ማዳመጥ ትችላላችሁ። በዓል እንዴት ነው? በዓል እንግዲህ ያው ገብተናል፣ እየገባን ነው። ቆንጆ ነው፣ ደስ የሚል ነው። አመት በዓል እንግዲህ በሬውም ገብቷል፣ ከብቶቹም፣ ፍየሉም፣ በጉም፣ ሰውም እየገዛ እየሸመተ ነው። እንግዲህ ዝግጅት ጥሩ ነው። ዝግጅት ደህና ነው፣ ምንም አይል እንግዲህ። አሁን ደግሞ ከበዓሉ በኋላ ደግሞ ብዙ ሰርጎች አሉና የሰርግ ወቅት ነው ይህ ወቅትና ለዛ ደግሞ አንተ ያው በርካታ ሙሽሮችን በመዳር ትታወቃለህና ለዛስ እንዴት ነው ዝግጅት? ዝግጁ ነኝ እኔ። ሰርጎች አሉኝ፣ አንድ 3-4 ሰርግ ይዣለሁ። አሁን ለመስራት አሁን ዝግጁ ነኝ። እንግዲህ እድራለሁ እኩላለሁ ብዬ አስቤያለሁ። መልካም። እንግዲህ የተከበራችሁ ተመልካቾቻችን ልዩ የበዓል ፕሮግራማችን ከድምፃዊ ቦጋለ ጨቡድ ጋር ትኩረቱን አድርጓል። ቦጋለ ጨቡድ ወደዚህ ሙዚቃ እንዴት ገባ? በእርግጥ ከዚህ ቀደም አንዴ ሬዲዮ ላይ ኢንተርቪው ሰጥተህ ነበርና ግን ደግሞ አሁን ሌሎች አድማጮችም ማወቅ ስላለባቸው ምን ያህል ጊዜ ቆየ በሙዚቃ ህይወት? በሙዚቃ ህይወት ከዚህ በፊት በአስመራ አካባቢ ወደ 12 አካባቢ ሰርቻለሁ፣ 12 ዓመት። ከዛም ከመጣው እስከ 97 ድረስ በሙዚቃ ህይወት እየሰራሁ ነበር። ከዛ በአጋጣሚ ትንሽ የሞራል ጉዳት ስለደረሰብኝ በዛ ምክንያት ትቼው ሙዚቃውን የግል ስራዬን እየሰራሁ ነበር የምኖር። አሁን ደግሞ ሚዲያዎች በመጥፋቴና አንዳንድ በዓል ላይ ስራ በመስራቴ አግኝተውኝ ሙዚቃ እንድሰራ ቀጥል ብለውኝ ያው አሁን እንግዲህ የሙዚቃ ስራውን እየቀጠልኩ እገኛለሁ። ወደዚህ የሙዚቃ ህይወት እንዴት ገባ ቦጋለ?
እሱ በጣም ከባድ ነው። የሙዚቃ ህይወት ከልጅነት ጀምሮ እስከሚሞቱ የሚለቅ አይደለም። መጀመሪያ ለመጀመር ነው። ሙዚቃን ከጀመርክ ደግሞ የሙዚቃ ፍቅር በጣም ጠለቅ ያለ ሚስጥር አለው። ስለዚህ ሙዚቃ መቼም ሊለቀኝ ስላልቻለ ነው አሁንም የተውኩት። እንደገና ተመልሼ ወደዚህ ወደ ስራ የገባሁት ከግል ስራዬ እና በልጅነቴ ነው የሙዚቃ ህይወት የጀመርኩት። ከዛም በመነሳት ነው በአስመራ አካባቢ በውትድርና ገብቼ ወደ ሙዚቃ ህይወት የገባሁት ማለት ነው። ምናልባት ከቤተሰብ ወደ ሙዚቃው ያደላ ሰው ነበር? እንዴት አካባቢ ነው ተወልደህ ያደግከው? እኔ ተወልጄ ያደግኩት ያው ደራ አካባቢ ነው። በሸዋ ክፍለ ሀገር ነው የሚገኘው። ሰሜን ሸዋ ማለት ነው። ሰሜን ሸዋ በዛ አካባቢ ነው። ከዛም ከመጣው እዚህ አዲስ አበባም በቃ ትምህርቴንም በትንሽ እየተማርኩ ያው ሙዚቃዬን እየሰራሁ ነው ያደግኩት የነበረው። ከዛ በኋላ ነው እድሜ ሳይደርስ ለውትድርና የሄድኩት፣ ውትድርና ላገለግል ማለት ነው። ከዛም ውትድርና እንደገባው ያው በምሰራቸው ስራዎች የቅርብ አለቆቼ በማየት ወደ ሙዚቃ ህይወት እንድቀጥል አድርገው እኔ ታደሰ አለሙ፣ አንዱዓለም ለማ፣ መሐመድ አቦል እነ ይመኑ መንግስቴ እነሱን በማሰባሰብ ለዚህ ለሙዚቃ ህይወት እስካሁን ድረስ ለመቆየት ያበቃኝ ያ ፍላጎቴ ነው። ምናልባት ወደዚህ ወደ ሙዚቃ ህይወት እንድትገባ አሪያ የሆነ ደግሞ እዚህ ፍቅር ውስጥ እንዲገባ ተጽዕኖ ያሳደረብህ ሰው አለ? እስካሁን ማንም የለም። እንዴት ገባ ታዲያ? ያው በራሴ ፍላጎት ነው እና ጦር ውስጥ እንደው እዛ ክፍለ ሀገር እያለህም? ክፍለ ሀገር እያለሁ በትንሽነቴ ነው ወደ አዲስ አበባ የገባሁት። ትንሽ እንደሆንኩ ነው ከዛ ወደዚህ የመጣሁትና እዚህ ያው ሆያ ሆዬ በምንጫወትበት ጊዜ፣ ጥምቀቶች በዓል በሚመጡበት ጊዜ በዛ ጊዜ እሰራለሁ። ያው ከወጣቶች ጋር እየተሰባሰብን ሆያ ሆዬን በማለት ያ ፍላጎቴ እያደገ በመምጣት ነው ለዚህ ለሙዚቃ ህይወት የበቃሁት። ባህላዊ ዘፈኖችን በመጫወት ትታወቃለህ። በተለይም ደግሞ የአደባባይ በዓላት ጥምቀትን ጨምሮ ሌሎች በዓላት ሲከበሩ ባህል ተጫዋች እንደሆንክ ሁሉም ያውቃልና ምን አይነት ጨዋታዎችን ነበር የምትጫወተው? ይሄ ሁልጊዜም ጥምቀት በሚከበር ጊዜ የደራ ባህል አለ ያሆበው የሚል እሱ ያው በውስጤ እንደተፈጠረ ልክ ራሴ እንደሰራሁት አድርጌ ነው እሱን የምሰራው እና እኔ እንኳን ከሌለው ታቦት ተሸክመው የሚመጡ ሰዎች ያ ሰው የት ሄደ? ያ ልጅ የደራ ባህል የሚጫወተው ሰው የት ነው የጠፋው? ሁሌ ዝግጁ ነህ? ሁሌ። እኔ ግን በአመት በዓል በጥምቀት ዝግጁ ነኝ። ከዛ ጥምቀትም ካለፈ በኋላ በእኛ ሀገር ለመስቀል ጨዋታ አለ ሆያ ሆዬ የሚባል በዛም ጊዜ ያው ልምድ ስለሆነ በአመት ሆያ ሆዬ የሚል ጨዋታ እሱንም ስለምጫወት ጥምቀት ባህል እኔም ያመኛል ካልተጫወትኩ እንደ ሱስ ሆኖብኝ ጥምቀትን ስራም ብሆን ስራውን ትቼ እሄዳለሁ እንጂ ጥምቀትን አክብሬ ሳልገባ ውዬም የቀረሁበት ጊዜ የለም። አሁን ጨዋታ ስለተከለከለ ተብሎ ስለቆመ ነው። አሁን የሀገሪቷ ሁኔታ ስለከለከለው በዛ ምክንያት ነው እኔም አሁን ጨዋታ ላይ የማልገኘው እና የማልታየው። ምን አይነት ጨዋታዎች ነበር የምትጫወተው? አንዱ እንግዲህ ያው የደራይ ባህል የሆነው ሆኗል። እስኪ የተወሰነ ለተመልካቾቻችን በዓለም ስለሆነ ጎበዘማ ነይ ጎበዘማ ያሆ መነጽሩ አይናለው አሉን አይናለው ያሆ ዱላው አይነት አለው አብነት ረጅም ምንሽር ያሆ ሰፋው ምን አለ እምበላው አለ ጠቡም ረጅም ነው ያሆ ቆሌው ዳኛ አለው ዘበኛ ከተጣሉ በላይ ያሆን ከተቴ ሄዳው ከፊቴን አስታርቆኝ ምንድን ነው ያሆ ቆሌው አይነት አለው አብነት ያሆ ቆሌው አይነት አለው አብነት። በጣም ደስ ይላል። ሌላም የልጃገረዶች ሀገራዊ የሆነ ባህላዊ የሆነ የልጃገረዶች ዘፈኖችንም እንደዚሁ ትጫወታለህ አይደል? አዎ። እስኪ የተወሰነ በልል እንደው
ሸጎ በለው በለው ሎምዬ በለው 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 ሎምዬ በለው 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 ሎምዬ የጠይም አይናማነ ይማነ ይማነ ሸጎ በለው በለው ሎምዬ በዱላማ ቢሆን ሎምዬ ወዳጄን እንዴት አሉ ምዬ አባበላታሎ ሎምዬ በጃኖ በኮታሎ ምዬ የሸበላይና ማን ይማነ ይማነ ሸጎ በለው በለው ሎምዬ በለው 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 ሎምዬ በለው 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 ሎምዬ የሸለማማን ይማነ ይማነ። ቦጋለ እጅግ አድርገን እናመሰግናለን። አልበም ሰርተህ ነበር አይደለ? እስኪ ስለሱ የተወሰነ ነገር በል። አሁን እንግዲህ ልቤ ከሰገሰ ካለ በኋላ ብዙ ስራዎች ወደ 11 ስራ ደርሻለሁ። አሁን 11 ስራ ደርሻለሁ። እነሱን ስራዎች እንግዲህ አቅሜ ከቻለ ክሊፕ የሚሰሩትንም ክሊፕ እየሰራሁ ለህዝቡ አስተላልፋለሁ፣ እለቃለሁ ብዬ አምናለሁ። እንግዲህ ወደፊት እድሜ ከሰጠንና ጤና ካለ ልቤ ገሰገሰን ከመውጣት በፊት በተለይም ደግሞ እንግዲህ ከአስመራ ከተመለስክ በኋላ አንድ አልበም እንደሰራ ሰምቼ ነበርና እሱ አልበም እንዴት ነበር? እሱ ያው ከዚህ በፊት ሰርቼው ስፖንሰር ስላጣው ቀርቷል። አሁን እንዳድስ ሌላ ስራዎች እና ከሱም ላይ የተወሰኑ ስራዎችን እየሰራሁ እያሻሻልኩ እየሰራሁ ነው ያለሁት አሁን። እዛ አልበም ላይ እኔም የማዳመጥ እድሉ ነበረኝና ከዚህ ቀደም በነበረን ቃለ መጠይቅ እሱን አሳይተኛልና በርካታ ባህላዊ የሆኑ ዘፈኖችን የያዘ ነው የአልበም እና እስኪ ምን ምን ይዟል? እሱ አሁን ደራም ያው የደራ የልጃገረዶች ዘፈን ነው። እሱም ያው ራሴ በራሴ እንትን ስራዎች ነው ዜማውንም ግጥሙንም የሰራሁት እና እሱ ባህል አሁን ወደፊት እለቀዋለሁ ብዬ አስቤያለሁ። አሁን ክሊፕ ሰርቼ ወደ እሱ ስራ ለመግባት ነው አሁንም የተዘጋጀሁት። ሌላው የወሎ ስራ አለኝ። እሱም ባህል ነው፣ የሚንጃር ባህል ነው፣ ጎጃም ባህል ነው እና ሌላዎችም አሉ። ህይወትን በተመለከተ ጉዳይም እንደዚሁ የግል የራሴን የኑሮዬን ጉዳይ በተመለከተ እነሱም ስላሉ ወደፊት እንግዲህ ለህብረተሰብ አቀርባለሁ ብዬ ተስፋ አደርጋለሁ እና እምነት አለኝ። አሁንም ዝግጁ ነኝ። አሁን የምለቀውንም ስራ ወደፊት ህብረተሰብ አይቶ እንደው ላይክ ሼር ቢያደርገኝና ሌላም ስራ ቢያዘጋጀኝ ምኞቴ ነው። የአልበም ለምንድን ነው ለአድማጭ ያልደረሰው? እሱ ያው ጊዜውም አለፈ። ሁለተኛ አሁን የነበረው ስራና በፊት የነበረው ስራ አንድ አይደለም። ያ በመሆኑ ነው። አሁን ደግሞ ስራው ያው ኮምፒቲሽን ነው፣ እንደምታየው ውድድር ነው። ጥሩ ስራዎችን አሁን እየሰራሁ ነው ያለሁት። እነኚህ ጥሩ ስራዎች ደግሞ ያወጡኛል ብዬ አምናለሁ። ቆንጆ ስራዎች አሉኝ። ለምሳሌ አሁን እንደው ህመምዬ የሚል ዘፈን አለኝ። እስኪ የተወሰነ በደንብ ህመምዬውን ህመምዬ ህመምዬውን ህመምዬ ህመምዬውን ህመምዬ ህመምዬዋን የኔ ትዝታ ላኪልኝ ደብዳቤ አይናማዬ ሳስቷል ገላዬን የኔ ትዝታ ላኪልኝ ደብዳቤ አይናማዬ ሳስቷል ገላዬን ትዝ እንደምንትኝ ትዝ አለለሽ ልቤ የኔ ትዝታ ሀሳብና ናፍቆት አልወጣም ከልቤ የኔ ትዝታ አይ በመለለፍ ያንን ጋራ ክንፍ የለኝም እንዳሞራ ጸበል ካለሽ መፈወሻ በያቅምሽኝ የኔም ድርሻ ነው። ህመምዬውን ህመምዬ ህመሜዋን ህመምዬ ህመምዬውን ህመምዬ ህመሜዋን ህመሜዋ በዚህ አልበም ውስጥ አለ። ይሄ አለ። በጣም ደስ የሚል ሙዚቃ ነው። ሌላው በደርግ ጊዜ ብዙ ስራዎችን ሰርተ ምናልባት ኢትዮጵያ ሬዲዮ ላይ ይመስለኛል
ሲተላለፉ የነበሩ ነገር ግን አንተም የረሳቸው ሙዚቃዎች አሉና ስንት ነበሩ? እስኪ ስለሱ አስተምር። የሰማይ አሞራ፣ የሰማይ አሞራ አለ፣ የጀግና አባት ያጽም የሚል አለ፣ በደምህ አቅልመህ የሚል አለ፣ እልል በይ ኢትዮጵያ። አሁን እልል በይ ኢትዮጵያ የሚል በጣም በቃ የህይወቴ መሰረት ነው። እንዴት ነው ግጥሙ? እልል በይ ኢትዮጵያ፣ እልል በይ አገሬ፣ እልል በይ ልጆችሽ እነሱ በአንድ ላይ፣ እልል በይ ኢትዮጵያ፣ እልል በይ አገሬ፣ እልል በይ ኢትዮጵያ፣ እልል በይ ሁሉም ሰው ይነሳ በአንድ ላይ፣ እልል በይ ኢትዮጵያ፣ እልል በይ ጎኔን ዳሰስ አድርጋን ልጄ ስትለኝ እማምዬ አገሬን ችግር በላብኝ የኑሮ መሰረት የህይወቴ ዋልታ አንቺ ነሽ አገሬ የልቤ ትዝታ ለፍተሽ አሳድገሽ በጀርባሽ አዝለሽ ወላጅቷ አገሬ ኑሪ ተከብረሽ ኑሪ ተከብረሽ እልል በይ ኢትዮጵያ እልል በይ አገሬ እልል በይ ሁሉም ሰው ይነሳ በአንድ ላይ እልል በይ አገሬ እልል በይ። በጣም ደስ ይላል ቦጋለ። ይሄን የዘመቻው ጊዜ ነው? አዎ ይሄን የሰራሁት በ1972 አካባቢ ነው እና በ1972 18 19ኛ ተራራው ክፍለ ጦር 18 ተራራው 21ኛ ተራራ 22ኛ ተራራ ክፍለ ጦር ሲቋቋም የዛ ጊዜ ነው ሁርሶን እኛ መንጥረን ነው የገባ ነው። የዛ ጊዜ ሁርሶን መንጥረን ነው የገባ ነው። እንግዲህ የዛ ጊዜ ነው እልል በይ ኢትዮጵያ እልል በይ ልጆችሽ እነሱ በአንድ ላይ የሚለውን ስራ የሰራው። እማምዬ ከሚለው ሙዚቃ ይሄ የተለየ ነው አይደል? አዎ የተለየ ነው። እስኪ የአስመራውን ጉዞ እስኪ በተወሰነ ደረጃ አስታውሰን። አስመራ በጣም ሩቅ ነው ጊዜው መቼም ይረሳል። ያው ከሁርሶ ተነሳን 12 ቀን ነው የተጓዝነው። ከሁርሶ ተነስተን መቀሌ እስከምንገባ ማለት ነው። ከዛም ከመቀሌ እንደገና ተነስተን አድዋ ገባን። ከአድዋ በኋላ ነው እኛም ሙዚቀኞች ተሰባስበን ወደ አስመራ የገባን። ከዛ አስመራ ከገባን በኋላ አለቆቻችን ነበሩ። ሻለቃ ደጀኑ ሽፈራው፣ ሻለቃ ያሌው ካሳ፣ ደበበ ደበሳይ፣ ደበበ ከበደ፣ መቶ አለቃ ደበሳይ የሚባሉ በእነሱ አማካኝነት ተሰብስበን ያው የሙዚቃ ትምህርታችንን ወሰድን። ከዛ ወደ አፋቤት ገባን። አፋቤት እንግዲህ በ1974 ገባን። ከዛ እስከ 78 እዛ ቆይተን እኛም ወደ አስመራ መጣን እና አስመራ ያው ከብዙ ሙዚቀኞች ጋራ በቃ እነማን ነበሩ የዛ ጊዜ? ብዙ ጋሻው አዳል ነበሩ። እነ ከሌ ነው ብዬ ማንን መጥቀስ አይቻልም። ያው ቅድም አውርቻለሁ። እነ አንዱ ዓለም ለማ፣ እነ ታደሰ አለሙ፣ እነ መሐመድ አቦል ብዙዎቹ በቃ የረሳኋቸው ብዙዎች አሉ እና አበበ ቀበታ። አሁን አበበ ቀበታ ውጪ ነው። እነሱ ከነሱ ጋር ያው አንድ ላይ ሆነን ፌስቲቫል በመሰረታችን አስመራ 78 የተዘጋጀ ጊዜ የዛ ጊዜ እነ ቴዎድሮስ ታደሰ እነ አመልማል እነ ነዋይ ነጻዬ የሆነ ቲያትር ቤት ሲሰሩ እኛም ደግሞ የሆነ ቲያትር ቤት እየሰራ ከነሱ ጋራ ለብዙ ወራት እየተፈራረቀን ያስመራን ህዝብም ሰራዊቱንም በቃ ስንቀሰቀስ የቆየን። በጣም ደስ ይላል ቦጋለ። አሁን ማህበር አላችኋል? እዛ ጊዜ አብራችሁ ሄዳችሁት? አዎ አለን። 18 ቲያትር ክፍለ ጦር እድር አቋቁመን አሁን አለን። የተረፈን ሰዎች አለን። ባለፈው ስንተኛ ዓመት ነው ያከበራችሁት?
ባለፈው መጽሐፍ ነው የታተመው? መጽሐፍ ነው የታተመው። የክፍለ ጦሩ መጽሐፍ ታትሟል። ያው የግል ታሪካችን እንግዲህ በዛ ውስጥ አለ። የግል የራሳችን ስራ በዛ ውስጥ ተካቶ ቁጭ ብሏል አለ። መልካም። እስኪ አሁን ምን አስበሃል ወደፊት? እንግዲህ በዓለም እየመጣ ነው፣ ብዙ የጀመርካቸው ስራዎች እንዳሉ እየነገርከኝ ነውና ወደፊት ምን አስበሃል? ያው ልቤ ገሰገሰ የሚለው ጎንደረኛ ሙዚቃ ከወጣ ከዓመት በላይ አስቆጥሯልና በቀጣይ ምናልባት ከዚህ ካልበሙ ሊሆን ይችላል አዳዲስ ስራዎችንም ከመስራት አኳያ ምን እያሰብክ ነው? እኔ እንግዲህ አሁን ያው ቅድምም አውርቻለሁ። ቆንጆ ቆንጆ ባህሎችን እኔ የራሴን ስሜት ሳይሆን አሁን ባሉበት የጊዜው ሁኔታ ጥሩ ጥሩ ስራዎችን አሁን አዘጋጅቼ አለሁ እና አሁን እያጠናቀቅኩ ነው። እንግዲህ ምናልባት ይችን 6 ወርና 5 ወር ይፈጅብኝ ነው ክሊፑን የሚሰሩትን እየሰራሁ ለመልቀቅ ለህዝቡ ለማሰራጨት ዝግጁ ነኝ። አሁን አቅምም ቢያንሰኝ እንግዲህ እንደ አቅሜ የምሰራዎችን ጥሩ ጥሩ ስራዎች መጀመሪያ ለህብረተሰቡ አቀርባለሁ ብዬ ዝግጅት ላይ ነኝ። ምናልባት ድጋፍ የሚያስፈልግ ነገር ካለ በተለይም አንድ ሙዚቃ የክሊፕ ለመስራት ብዙ ነገር እንደተቸገርክ ስታጫውተኝ ነበር እና እንደው ለዛ ይህን ፕሮግራም እየተከታተሉ ላሉ የፕሮግራሙ ተከታታዮች ምንድን ነው የምታስተላልፈው መልእክት በተለያዩ መንገድ አንተን እንዲረዱ? እኔ እንግዲህ በይበልጥ እኔ አሁን ጥሩ በቃ ምርጥ ስራ ብዬ 1 የደራ ባህል አለ፣ 2 ጎጃም አለ፣ 3 ወሎ፣ 4 ምንጃሮቹን አሁን ዝግጁ ነኝ እና የፋይናንስ ጉዳይ ያው እንዳልከውም ትንሽ ችግር አለ። የሚረዳኝ ሰው ባገኝ ደስ ይለኛል በጣም። ያ በእግዚአብሔር መንገድ ሰውን ጥሩ ነገር ለማድረስ ሰው እጁን እንትን ቢል ደስ ይለኛል። ከሙዚቃም ፍቅር እንደገና ደግሞ ከሙያም አኳያ ደግሞ መርዳት የሚፈልግ ሰው ካለ ያው በእናንተ አድራሻም ቢሆን በእኔም አድራሻ ቢሆን ማግኘት ይቻላል። እስኪ ስልክ ቁጥርህን ንገራቸውና። አዎ የእኔ ስልክ ቁጥሬ 0921607204 ነው። በዚህ ቢደውሉ ያገኙኛል። ከዚህ የተሻለ ስራ እሰራለሁ ብዬ አምናለሁ። የሰው ልጅ መቼም ሲሰራ ነው ደግሞ የበለጠ ሌላ ነገር የሚያገኘው እና አንድ ሰው ደግሞ ሙያውን ይዞ ዝም ብሎ ቁጭ ካለ ይሄ ለሰዓት እንደቀረበ እንጨት ነው የሚቆጠረው። ስለዚህ ሰው መርዳት ቢፈልግ በዚህ ስልክ አድራሻ መደወልም ይቻላል። ስፖንሰርም የሚሆን ሰው ካለ አለን በዚህ አድራሻ። መልካም እንግዲህ ተመልካቾቻችን ድምፃዊ ቦጋለ ጨቡድን የመርዳት ፍላጎት ካላችሁ ቀደም ብሎ በጠቀሰው ስልክ ቁጥር በመደወል ያቅማችሁን እንድትረዱትና በተለይም ደግሞ በእጁ ላይ ያሉትን ስራዎች ወደ እናንተ እንዲያደርስ የቻላችሁትን ያክል እንድትአግዙት በዚሁ አጋጣሚ እኛም ጥሪ የምናቀርብ ይሆናል። ቦጋለ ግን ብዙ አመታትን ያስቆጠርከው በሙዚቃና ወደ አድማጭ ለመድረስ የተቸገርክበት ነገር ቅድም ስታነሳ ነበርና እንደው እልህ አስጨራሽ የሆነ ትግል ነው ያደረግከውና እስካሁን ድረስ እንደው ተስፋ ያልቆረክበት ምክንያት ምንድን ነው? አዎ ለምን መሰለህ፣ ይሄ እግዚአብሔር የሚፈቅደው ጉዳይ ነው። እግዚአብሔር ከፈቀደው ደግሞ አንድን ስራ ያለምከውን ስራ ልትወው ብትል አትተው። ያው ጊዜው የፈቀደለት እግዚአብሔር የፈቀደለታ ያንን ስራ ልትለቀው ትችላለህ እና ወደ ህዝብ ልታደርስ ትችላለህ። እስካሁን ድረስ እኮ እኔ ነገርኩህ ብዙ ጊዜ እኔ በቃ ጓደኞቼ የደረሱበት ደረጃ እንዳልደርስ የሆንኩበት ጉዳይ በቃ እኔ በተፈጥሮዬ ምንም እንደዚህ እንደ ሰው እንትን የለኝም፣ ስግብግብነት የለኝም። እግዚአብሔር በፈቀደ ጊዜ ለእኔ ያለውን ይስጠኝ የሚል ሀሳብ አለኝ ውስጤ። እንደገና ስራዎችን ደግሞ አሁን ስራዎችን ሳለቃቸው ወይ ደግሞ ለህብረተሰቡ ይሄንን ስራ ሳላቀርብ ብሞት እንደ ውስጤ ምንድን ነው የሚሰማው እያልኩ ሁልጊዜ ሌት ከቀን አስባለሁ። እንደው ሌላ ስራ ከምሰራ በቃ ለሰው
እየሄድኩ በጨዋታና ባስደስታቸው ደስታዬ እስከዛሬ ድረስ በቃ በዚህ ስሜቴ ነው እስካሁንም የቆየሁት። አንደኛ ሰውም ሲያገባ እኔ በነፃ እሰራለሁ። በነፃ የምሰራው ምንድነው ሰው እንዲያቀኝ ጥሩ ነገር ሰው እንዲያይልኝ ስለምፈልግ ነው በነፃ የምሰራው። እንደዛው አሁን አሙቁልኝ የሚባል ስራ አሁን ሰው ይገርምሃል ለአንድ አሙቁልኝ ስራ 4000 5000 ይከፍላል። እኔ ግን እንደዚሁ በነፃም ሰርቼል ምን ብዬም ድሬም አንድ ብር እንኳን የማላገኝበት ጊዜ ነበረ። አሁን በራሴ ትግል በቃ ነው ብሰራውስ አንደኛ እድሜም እየሄደ ነው የሚል ግምት ስላለኝ አሁን ውስጤ ያለውን እምቅ ማቅረብ አለብኝ ብዬ ነው አሁን ወደ ሙዚቃ ህይወት ውስጥ የገባሁት። መልካም። አሁን ከበዓል በኋላ ደግሞ ወቅቱ የሰርግ ወቅት ነውና ለዚያ ምን ያህል ዝግጁ ነህ? እንዴት አንተን ማግኘት ይችላሉ? በእርግጥ ቅድም ስልክ ቁጥር አስቀምጠሃል። እንዴት ነው? ዝግጁ ነኝ። ዋጋህም በዛው ዝግጁ ነኝ። አይ ዋጋዬ ያው የሚመጣ ሰው እንደራደራለን፣ ችግር የለውም። በአሁኑ ሰዓት ያው ሁኔታውንም ስለሚያውቁት ምንም ችግር የለውም። የሚፈልጉትን ያክል የመስራት አቅም አለ። እንኳን እኔ ሰውም ጨምሬ አይደለም ብቻዬን ሰርግ መሸፈንበት ጊዜ አለ። ስለዚህ ሰውም ደግሞ እኔ ይዤ ነው የምሰራው አሁን ብቻዬን አይደለም። እና ሰርግም የሚፈልግ ሰው የሚፈልግ ካለ በአድራሻ አማካኝነት ይደውል አለን። ለማገልገልም ዝግጁ ነኝ፣ ለማስደሰትም አለሁ። ሆት ትጫወታለህ? አዎ ሆታ ይታወቃል እንግዲህ ቀደም ብለህም አንጎራጎርክልን። እንዲሁም ደግሞ የልጃገረዶች ጨዋታ ባለ ጨዋታዎችን ትጫወታለህ። ሌላው እንግዲህ መላ ነው አይደል? አዎ። እስኪ በተወሰነ ደረጃ ለአድማጮች ያው በዓለም ስለሆነ ፈታይ ጠበብሽማ ጠበብሽማ ያገለኝ ኮልማ ጠበብሽማ ፈታይ ጠበብኮ አታ ጠበብኮ አታ ያገለኝ መክ አታ ጠበብኮ አታ ናይ 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 የየው ድማማ ናይ ምነው ናይ ምነው ናይ ምነው ናይ ምነው ናይ ምነው ናይ ምነው መላይንድ ናይ መላ መላይንድ ናይ መላ መላየ መላየ ናይ መላን የየው ደማማ የየው ደማማ የየው ደማማ የየው ደማማ ሸታይ ሎሚ ሎሚን ሸታይ ሎሚ ሎሚ ወደጀሻለው እኛ አብረሽኝ ቅረሚና የየውና ናይ ምነው ናይ ምነው ናይ ምነው ናይ ምነው ናይ ምነው የደረውም ደግሞ መላ አለ አይደል? መላ አለ። እስኪ በተወሰነ ደረጃ ወደ ፈታይ ጠበብሽማ ጠበብሽማ ያገሌ ጎልማ ጠበብሽማ ፈታይ ጠበብኮታ ጠበብኮታ ያገሌ መቅታ ጠበብኮታ ሸጎ በለው በለው ሉ ይበለው በለው በለው ሉ ሆምዬ በለው 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 ሉ የታይ ማይናማና ከይማና ይማና ሸጎ በለው በለው ሉ ይበለው በለው በለው ሉ ሆምዬ በለው 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 ሉ ይሸበላይናማና ከይማና ይማና። ድምፃዊ ቦጋለ ጨቡድ እጅግ አድርጌ አመሰግናለሁ። ምናልባት ማስተላለፍ የምትፈልገው ነገር ካለ መልእክት ካለ እድሉ ልስጥህ። እኔ እንግዲህ ያው ለዚህ ዝግጅት እንድሰራ የጠራችሁኝ እናንተንም አመሰግናለሁ ከልብ እና ጓደኞቼም ስራውን እንድተው የማይፈልጉ አሉ ብዙዎች እና የሚገፋፉኝ አይዞ የሚሉ አሉ። እነሱንም ጓደኞቼን በሙሉ ለእኔ ድጋፍ የሚያደርጉትን በሙሉ አመሰግናለሁ። ስንሰነባበት ግን በደረቁ እንዳይሆን ጎበዝማ ነይ ጎበዝማ ያሁ ሰፋው ምን አለ እምበላው አለ እምበላው አለ እምበላው አለ ያሁን የቆልቆሎ ነይ ቶሎ ቶሎ ነይ ቶሎ ቶሎ ነይ ቶሎ ቶሎ ያሁን ቤኑ ድራብ ነው እምነው ሻረው ጎበዝማ ያሁን የቀዘባ ነይና አበባ በለው ነይና አበባ በለው ነይና አበባ በለው
ሄና አበባ በለው ሄና አበባ በለው ሄና በዛው ሙታንጂ መልካም እናመሰግናለን። ድምፃዊ ቦጋለ ጨቡድ ዲፕሎማት ፖድካስት ላይ እንግዲህ እንግዳ በመሆን ያለፍክበትን የሙዚቃ ህይወት እንደዚሁም ደግሞ ወደፊት ልታሳካቸው ያቀርካቸውን ነገር ለተመልካቾቻችን ስላደረስክልን እጅግ አድርጌ አመሰግናለሁ። ወደፊት እንግዲህ ያሰብከው እውን ሆኖ ከአድማጮች ጋር ደግሞ በደንብ የምትገናኝበት ጊዜ እንደሚመጣ ተስፋ እናደርጋለን። የተከበራችሁ ተመልካቾቻችን እንግዲህ ድምፃዊ ቦጋለ ጨቡድን ለመርዳት ከሞራል ጀምሮ እንደዚሁም ደግሞ ሌሎች ቁሳቁሶችንም ጭምር በመርዳት ህልሙን እውን እንዲያደርግ እንድታግዙት በዚሁ አጋጣሚ ጥሪ እናቀርባለን። ድምፃዊ ቦጋለ ጨቡድ ጥሪያችንን አክብረህ እዚህ ስለመጣ በድጋሚ እጅግ አድርጌ አመሰግናለሁ። መልካም በዓል ለአንተም ለቤተሰቦችም እንደዚሁም ለመላው አድናቂዎች። እኔም አመሰግናለሁ ለዚህ ቦታ ላደረሳችሁኝ። ለእናንተም ትልቅ ክብር አለኝ። አመሰግናለሁ። እኛም እናመሰግናለን። የተከበራችሁ ውድ ተመልካቾቻችን መልካም የትንሣኤ በዓል እንዲሆንላችሁ በድጋሚ መልእክታችን እናስተላልፋለን፣ ምኞታችን እንገልጻለን። አባቱ መረቀ ነበርኩ። ጤና ይስጥልን። መልካም በዓል።